እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉ በዛሬው ዕለት የተሰማው መረጃ በእውነት እጅግ ልብን የሚሰብር የሚያሳዝን ክስተት ተፈጥሯል። መልሰን የማናገኘውን ድንቅ ሰው አጣን። በእውነት በዚህ ሀዘን ብዙዎች እውነታውን አምነው ለመቀበል ተቸግረዋል። ከባድ ሀዘን ተፈጥሯል። በተለያዩ የፊልምና የቲያትር እንደዚሁም የማስታወቂያ ስራዎቹ የምናውቀው የምናደንቀው አርቲስት ነጻነት ወርቅነህ ላይመለስ ከዚህ ዓለም በሞት መለየቱ ተሰምቷል። እጅግ ብዙ ኢትዮጵያውያንን አስደንግጧል። አርቲስት ነጻነት ወርቅነህ በኢትዮጵያ የአርት ኢንዱስትሪ ላይ በተለይ ደግሞ በኮሜዲው ዘርፍ የራሱን ትልቅ አሻራ ያሳረፈ ሲሆን በተለይ ደግሞ ብዙዎቻችን እንደምናስታውሰው በቅርብ ጊዜ እየሰራበት በሚገኘው በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በተሰኘው ፕሮግራም ላይ በሚያሳየው ድንቅ ብቃትና አቀራረብ በብዙዎች ዘንድ አድናቆትን አግኝቷል። ታዲያ በዛሬው ዕለት ግን ከደቂቃዎች በፊት እንደተሰማ መረጃ ነፂ አርቲስት ነጻነት ወርቅነህ ይህንን ዓለም ተሰናብቶን ወደማይቀረው ሞት ሄዷል። ይህች ዓለም ከንቱ እንደሆነችና አለን ስንል እንደማንኖር በሚያሳይ ሁኔታ ትናንት ደህና የነበረው ሰው ዛሬ ግን በሞት ተለይቶን ሁላችንም አዝነናል፣ ልባችንም ተሰብሯል። ለመሆኑ አርቲስት ነጻነት ወርቅነህ የህልፈቱ ምክንያት ምንድነው የሚለውንና ከህልፈቱ በፊትስ ምን አይነት ሁኔታ ገጥሞት እንደነበር የሰማነውን ጥቂት ነገር እንንገራችሁ። ከዛ በፊት ግን ስለ አርቲስት ነጻነት ወርቅነህ ብታውቁት ያልነውን እውነት እንንገራችሁ። በአዲስ አበባ ኡራኤል አካባቢ ተወልዶ ያደገውና በጣም በሚያሳዝን ሁኔታ ገና በልጅነቱ እናትና አባቱን ያጣው ያኔው ብላቴና ምንም እንኳን ወላጅ እናቱና አባቱን በሞት ቢያጣም በአያቱ እጅ ግን አንድም ሳይጎልበት አድጓል። በዚህም ለአያቱ ያለውን ፍቅር ሲገልጽ እንባ ይቀድመዋል። አያቴ አሁን ላለውበት ስኬትና ደረጃ አብቅታኛለች፣ የእሷን ውለታ ከፍያል ጨርሰውም እያለ ብዙ ጊዜ ይናገራል። አራት ወንድምና አንድ እህት ያለው ነፂ በተለይ ደግሞ ከአያቱ በተጨማሪም ታላቅ ወንድሞ ቤተሰባቸውን ለማስተዳደር የከፈለውን ዋጋ ተናግሮ አይጨርስም። በእንደዚህ አይነት ሁኔታ ልጅነቱን ያሳለፈው አርቲስት ነጻነት ወርቅነህ ከዛም ወደ አርት ኢንዱስትሪው የመግባት ፍቅር ስለነበረው ራሱን በኪነ ጥበብ ውስጥ ተቀባይነትን ለማግኘት ብዙ ዋጋን ከፍሎ ራሱን ማሳየት ችሎ አሁን ላለበት ትልቅ ደረጃ ደርሶ ነበር። ዛሬ ግን አርቲስት ነጻነት ወርቅነህን ዳግም ላንመለከተው አስቂኝ ቀልዶችን ላናያቸው እስከ መጨረሻው ተሰናብቶን ወደማይቀረው ሞት ሄዷል። ብዙዎቻችን እንደምናስታውሰው ከዚህ በፊትም በከባድ ህመም ተይዞ ወደ ህንድ ሀገር ለሕክምና በተደጋጋሚ እየሄደ ሕክምናውን ሲከታተል የቆየ ቢሆንም ነገር ግን ደግሞ ሕክምናው ትንሽ ከባድና እንደዚሁም ህመሙም ደግሞ ውስብስብ ስለሆነ ነፂ ከዚህ ሁሉ ሊተርፍ አልቻለም። ሐኪሞች ዶክተሮች ብዙ ርብርብን እያደረጉለት እስከዛሬ እድሜን ቀጥሎ መኖርና ስራውንም እየሰራ ቢቆይም ነገር ግን ያጋጠመው ህመም ትንሽ ከባድ ነበርና በዛሬው ዕለት ግን አርቲስት ነጻነት ወርቅነህን ዳግም ላንመለከተው በሞት ተለይቶናል። በተለይ ደግሞ በኢቢኤስ ቴሌቪዥን እየሰራበት በሚገኘው በቅርብ ወቅትም ብዙዎች ትዝብታቸውን ወይም ደግሞ አርቲስት ነጻነት ወርቅነህ ህመሙ ውስጥ እንዳለ ትንሽ ረፍት ማድረግ እንዳለበት በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ በተለይ ደግሞ በሰውነቱ ላይ ይታዩ የነበሩ ምልክቶችን እያዩ አርቲስቱ ረፍት ማድረግ እንዳለበት ሀሳባቸውን ሲሰጡ ቆይተዋል። እንደተባለውም አርቲስት ነፂ ግን ከባድ ህመም አጋጥሞት ነበርና ዛሬ ግን ነፂ ድጋሚ ላንመለከተው በሞት አተነዋል። የሶስት ልጆች አባት የሆነውና ቤተሰቦቹ ከሀገር ውጭ እየኖሩ የሚገኘው አርቲስት ነጻነት ወርቅነህ ስለ ሀገሩ ያለውን ፍቅር ሲናገር ልጆቼ እንኳን ያሉት ከሀገር ውጭ ነው፣ ነገር ግን ደግሞ ከሀገሬ የሚበልጥብኝ ማንም የለም፣ እየተመላለስኩኝ እነሱን መጠየቅ ይሻለኛል፣ ሀገሬን በጣም ወዳለው እያለ በሰፊው ብዙ ጊዜ ሲናገር ተመልክተነዋል። ታዲያ አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም በሞት ብናጣውም ስራው ግን ከመቃብር በላይ ከፍ ብሎ ይታያል። ቾምቤ፣ ሲቲ ቦይ፣ ክላስሜት፣ ባለቀለም ህልሞች፣ ኮመን ኮርስ፣ ኤፊባይ 1 እና 2፣ ሳልነግራት እንደዚሁም ያንቺው ሌባ 1 እና 2 የሰራባቸው ፊልሞች ናቸው። እነዚህ ፊልሞች ላይ የሚያደርገው ድንቅ ብቃት የሚያሳየን ችሎታ ታይቶ የማይጠገብ በአርት ኢንዱስትሪ ላይ የራሱን ትልቅ አሻራ እንዳሳረፈ ማሳያም ጭምር ናቸው። አርቲስት ነጻነት ወርቅነህን ግን
ላንመለከተው ድጋሚ ላናየው ቀልዶችን በአካል ቆሞ ሲናገር ሲያስቀል ላንመለከተው ነፂ ተሰናብቶን ሄዷል። ለመላው ቤተሰቦቹ፣ ወዳጆቹ፣ መላው ኢትዮጵያውያን በሙሉ መጽናናትን እንመኛለን። በዚህ ጉዳይ ላይ አርቲስት ነጻነት ወርቅነህን በተመለከተ የቀብር ስነ ስርዓቱን ጨምሮ የሚካሄዱ አዳዲስ መረጃዎች ሲወጡ ለእናንተ የምንነግራችሁናል። ውድ የሁሉ አዲስ ሚዲያ ቤተሰቦች ዛሬ በሰማነው ነገር በእውነት እጅግ ልባችን አዝኗል፣ እጅግ ልባችን ተሰብሯል። አለው ማለት ለካ ከንቱ ነው። እግዚአብሔር ግን ካለልን አንድም ደቂቃ እንኳን ፈቀቅ ልንል አንችልምና ከእግዚአብሔር ጋርም ደግሞ ክርክር መግጠም አይቻልምና እርሱ ሉዓላዊ አምላክ ስለሆነ ያደረገውን ነገር በሙሉ አምነን ከመቀበል ውጪ ምን ልናደርግ እንችላለን? ነገር ግን አርቲስት ነጻነትን መቼም ላንረሳው በልባችን ታትሟል። ስራዎቹ ከመቃብር በላይ ከፍ ብለው ይታያሉ። ሁሉ ጊዜም በልባችን እናስበዋለን። ኢቢኤስ ሲጀምር የቤተሰብ ጨዋታ የተሰኘው ፕሮግራም ሲጀምር ከማጀቢያው ሙዚቃ ጭምር በልባችን ውስጥ ነጻነት ይመጣል። ፊልሞቹን ስንመለከት ሁሌ እናስታውሰዋለን። ለመላው ቤተሰቦቹ፣ ወዳጆቹ፣ መላው ኢትዮጵያውያን በድጋሜ መጽናናትን እንመኛለን። እናንተም ለቤተሰቦቹ መጽናናትን በሀሳብ መስጫው ስር እየገለጻችሁ አርቲስት ነጻነትን በተመለከተ አዳዲስ የሚወጡ መረጃዎች ካሉ ለእናንተ የምናቀርብ ይሆናል። እስከዛው ግን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።